ሰላም ቤተሰብ በድጋሚ ተመልሻለሁ። እንኳን በደህና ተገናኘን። ላይክ፣ ሰብስክራይብ፣ ሼር እንዳይረሳ። ወደ ጉዳዩ ገባለን። እንግዲህ አሰባስበን አንድ ግጥም ይዘን መተናል። ዝናብና ብርዱ ሲፈራረቅብን ጃኒ ሲስተራችን መታ ፍቅር አሳየች። ስለ እናት ነው ግን እናት ለምትሞት ልጆቿን በትና ብትኖር ይሻላታል ፈጣሪ ለምና በሰማይ ኮከብ ቢቆጠር 30 የሰው ሊወርቁ ማይነሳ እኔም ተመራምሬና ጤና አጥቻለሁ። ስላዳመጣችሁኝ አመሰግናለሁ። ጉዳዩ እንዳያችሁት በቀጥታ ከግጥም ጋር የተገናኘ አይደለም። ግን ጃኒ እንደምታውቁት ከዚህ በፊትም ብዙ በጣም መልካም ጎኖች አሏት እንደዚህ ስታደርገም እናስተውልበትና በብዛት ሰዎችን የማገዝ ሰዎችን ለመርዳ ፓሽኔት የመሆን እና ዊሊንግ ነች። ሰዎችን ቀርቦ አፕሮች አድርጎ ነገሮችን ለማገዝና ይሄ በጣም የሚበረታታ ነው። በጣም ፖዚቲቭ ሳይድ ነውና እኔም አፕሪሺየት አደርገዋለሁ። እና እንዳያችሁትን ውጪ ከሚያድሩ ጎዳና ላይ ከሚኖሩ ልጆች ጋር አብሮ ማሳለፍ፣ ምግብ መጋበዝ ለካሜራ እይታ ነው ብዬ መውሰዳችን ቀጥታ ቢኮዝ የሆነ ነገሯን ወይም ቫይራል እስክትወጣ ነው ብለን እንኳን እንዳንፈርጅ ድሮም ጀምሮ ስታደርግ ቫይራልም ከወጣችን በኋላ ሳትተው እና ስትቀጥልበት ነው ማስተውሎ ብዙ ጊዜ እኔ ፐርሰናሊ እና ያ በጣም አፕሪሺየት የሚደረግ ሳይድ ነው፣ የምትበረታበት ሳይድ ነው። ኦፍኮርስ አዶናይም ሰዎችን አሲስት ያደርግ አይተናል ከዚህ በፊት ያው በማላቸው የነበረው ነገር ስላለ ፍክክር ነው እንዳይባል ውስጣችን ያለው ኔቸር እንደዚህ አይነት ነገር ጊፍትድ ሲሆን ነው የምናደርገው ብዬ ነው ማምነው። ደስ ይላል። ሞር ቢቀጥል አንድ ሰው በአቅሙ እንደዚህ ካደረገ it's not about famous ያለመሆን ጉዳይ ሳይሆን በቃ ሂውማኒቲ ነው። ያ ደግሞ በጣም ትልቅ ነገር ነው። አፕሪሺየት እናደርጋለን። የአርቲስት ነጻነት ወርቅነህ እህትና ወንድም በፌዴራል ፖሊስ ቁጥጥር ስር ዋሉ። የተወዳጁ አርቲስት ነጻነትን ህልፈት ተከትሎ እህቱ መሰረት ወርቅነህና ወንድሙ ወንደሰን ወርቅነህ በተለያዩ ሚዲያዎች ላይ በመውጣት ከወንድማቸው ህልፈት ጋር በተያያዘ የተለያዩ ግለሰቦችን ሲወነጅሉ መቆየቱ ይታወቃል። ይህን ተከትሎም መሰረትና ወንደሰን ዛሬ ከመኖሪያ ቤታቸው በፖሊስ ቁጥጥር ስር የዋሉ ሲሆን በአሁን ሰዓት ላይ በፌዴራል ፖሊስ ቁጥጥር ስር እንደሚገኙ የቤተሰብ ምንጮች ለዛሀበሻ ገልጸዋል። የነጻነት ወርቅነህ ባለቤት እናቷ እንደዚሁም ደግሞ የቅርብ ጓደኛው የሆነው አስናቀ ከነዚህ በነጻነት እህትና ወንድም ከፍተኛ ዘመቻ ከተከፈተባቸው መካከል የሚጠቀሱ ሲሆኑ አሁን የፌዴራል ፖሊስ በቁጥጥር ስር ያዋላቸው በማህበራዊ ሚዲያ በሐሰት የሰዎችን ስም አጥፍተዋል፣ የሰው ህይወት እንዲበላሽ አድርጓል በሚል እንደሆነ ሰምተናል። ጉዳዩን እየተከታተለ ወደ እናንተ እናደርሳለን። ይህ ጉዳይ 6 ወራት አልፎታል። እንደተዳፈነ ቢቀር በጣም የተሻለ ነበረ። ምክንያቱም በሰዓቱም በጣም ብዙ የሚራገቡት ነገሮች ተገቢ ያልሆኑ ነፍስ በሰላም ትረፍ እንዲባል እንኳን በጣም ከባድ የሆነ የቤተሰብ ሙግት የፈጠረ ነው እና ያ ለምንድነው የሆነው? እንግዲህ ብዙ ያለፉ ነገሮች አሉ። ነጻነት ነፍሱ ይማረው በህይወት በነበረበት ጊዜ ግን እሱ እንኳን እያለ እሱ ዝም ብሎ ነው ያሳለፈው ነገሮችን ጠንክሮ ሁሉ ነገር ችሎ ነው ያለፈውና አሁን ከወጣ በኋላ አንተ ትብስ እንጂ ትብስና ባክ ኤንድ ፎርዝ ማድረግ ምንም ተገቢ ውጤት ላይ ለማያደርሰው እጅግ በሚያሳዝን ሁኔታ እንደዚህ አይነት ነገሮች የከፋ ሆነው ብዙ ነገር ላይ የተደረሰ ነው ያለው። እንደምታውቁት ባለቤቱም እዚህ ጉዳይ ውስጥ ተወቅሳ ነበረ። እህትና ወንድሞቹም አንድ ላይ ሆነው ጓደኞቹን እየወቀሱ ነበር። እንደሚታውቁ በመጠጥ ነው እንደዚህ ራሱን ጤናውን እስኪያጣ እንደዚህ ሆኖ ነው። አስናቀ የቅርብ ጓደኛው እንደምናውቀው ወይም የስራ አጋሩ ያው ያላቸው ቅርበት ይታወቃል። እሱም ራሱን ዲፌንድ ለማድረግ ብዙ መንገዶችን ሄዷል። ያ ሁሉ አላስፈላጊ ነበረ። ያው ከዚህ በፊትም እሱም ነገሩን እንዲተው ተነግሮት ነበረ። አሁን እየተባለ ያለው እሱ ነው። እንግዲህ ይህንን ክስ መስርቶ እነኚህ ሰዎች ማለትም እህቱና ወንድሙ ነጻነት በእስር እንዲታይ ጉዳያቸው እስር ቤት እንዲሆኑ ያደረገው የሚል ነገር አለ። በጣም ያሳዝናል። ይህንን ነገር እየሰማን በመሄዳችን ነጻነት በጣም ትልቅ ሙያው ፍቅር ያለው ለቤተሰቡ ፍቅር ያለው
እና የማይጠበቁ ብዙ ነገሮችን ሲሰራ የነበረ ከምናውቀው ከሙያው ውጪ ያሉ በጣም ብዙ ሶሻል ላይፍ ውስጥ ኤቭሪዴይ ላይፍ ላይ የሚያደርጋቸው ነገሮች በጣም ትልቅ አስተዋጽኦ የፈጠሩ ናቸውና በሚያስገርም መንገድ መጨረሻውን እንደዚህ በጣም ብዙ ያለፉ አርቲስቶች በሀገራችን ውስጥ ወይም ደግሞ ትልልቅ ቦታ ላይ የደረሱ ሰዎች ህልፈታቸው ሲመጣ በጣም በተደጋጋሚ የሆነ ካለፈ ጉዳዩ በኋላ ወቀሳ ይመጣል በማች ዘመድ በኩል ወይ በቤተሰብ ምናምን። ለምን እንደሆነ አይገባኝም። እስቲ የምታውቁ ሰዎች ካላችሁ ለምን እንደዚህ እንደሚሆን ወይ ሰውየው እያለ በህይወት ሌላ ማለቱ ድፍረት ባይሆንብኝም ግን ለምን እንደዛ የማድረግ ልምድ አይመጣም? ማለት መወቃቀሱ ከሞተ ወድ ለምንድን ነው የሚያስፈልገው? ሰውየው ራሱን ቆሞ ዲፌንድ ማድረግ በማይችልበት እውነታው መውጣት በማይችልበት ለምንድን ነው እኛ ትክክለኛ ሆነ እንድንታይ የምንፈልገው ሰውየው በሌለበት? እና በጣም ብዙ የሚያወራ ሰው ነው ችግር ያለበት ብዬ ማስበውና ወይም ሚስጥር የሚያውቅ ሰው ካለ ደግሞ ሚስጥሩን በማውጣቱ ምን የሚከስረውም ነገር የለም። እንደዛም እየተደረገ ነገሮች ይሄዳሉ። ግን የኔ ፐርሰናል ኦፒኒየን በእንደዚህ ነው። ግን እናንተም መግለጽ ትችላላችሁ። እንግዲህ ጉዳዩ ወዴት እንደሚያመራ አብረን እንከታተል ይሆናል። በር ዜና አዶናይ ውሉን ማቋረጡን አስታወቀም። በቲክቶክ ላይ ከ6 ሚሊዮን በላይ ተከታይ ያለው ቲክቶከሩ አዶናይ ከሲድሮ አፕሊኬሽን ጋር የነበረውን የብራንድ አምባሳደርነት ውል ማቋረጡን አስታውቋል። አዶናይ እንዳለው በሱ አማካኝነት በተሰሩ የማስታወቂያ ቪዲዮዎች አፕሊኬሽኑ ከ400,000 በላይ ዳውንሎዶችን ማግኘት ቢችልም የመተግበሪያው ባለቤቶች በተገባው ቃልና በተቀመጠለት የጊዜ ገደብ መሰረት ለህዝብ ይፋ ሳያደርጉ መቅረታቸውን አስታውቋል። እናም አዶናይ በስሙ ላይ ሊደርስ የሚችለውን የተአማኒነት ጉዳት ለመከላከል ሲል ከሲድሮ አፕሊኬሽን ጋር ያለውን ግንኙነት ሙሉ በሙሉ ማቋረጡን አስታውቋል። በተጨማሪም እስካሁን ለሰራቸው የማስታወቂያ ቪዲዮዎች ምንም አይነት ክፍያ እንዳልተከፈለው የገለጸው አዶናይ እሱን አምነው አፕሊኬሽኑን ላወረዱ በርካታ ተከታዮቹም ይቅርታ ጠይቋል። ስለዚህ ጉዳይ ምን ሀሳብ አላችሁ? አንዳንድ ጊዜ በጣም ያስገርመኛል። ምክንያቱም በብራንድ አምባሳደርነት ሹመት ሊሆን ይችላል ወይም በሌላ ኢቨን ፋውንደርም ብንሆን ልክ ነገሮች ጥሩ መንገድ ሳይዙ ሲቀጥሉ ከዛ ነገሮች ለመውጣት እና ስማችንን ለመጠበቅ የምንሄድበት መንገድ አለ። እዚህ ነገር ላይ አዶናይ ብሌም መደረግ ያጋጠመው በቃ አክሴፕት ነው ማድረግ ያለበት። ምክንያቱም የሰራው ትልቅ መሳሳት አለ። ምክንያቱም እኔ አስታውሳለሁ እያንዳንዱ እንግዲህ በማስረጃ ማቅረብ ካለብኝ አቀርባለሁ። ግን ያን ጊዜ አስታውሳለሁ በሚሊየን የሚቆጠሩ ገንዘቦችን መስራት እንድትችሉ የሚያደርጋችሁ ፕላትፎርም ነው። እንደዚህ ሀገር ውስጥ ሁሉም ሰው እንደዚህ መጠቀም ይችላል። ትልቅ ፕሮሞሽን ሰርቶላቸዋል። በተደጋጋሚ በጣም ብዙ ቪዲዮዎች ሰርቶላቸዋል ስለነሱና ያ በሆነበት መንገድ አሁን ደግሞ እንደገና መጥተው እዚህ ነገር ውስጥ ስሙን ሊጠፋ እንደሆነ ሲያውቀው ለምን እንደዚህ አይነት አክሽን መውሰድ እንደፈለገ አይዶን ነው ይቅርታ መጠየቅ አሁን ማስተዋል ያለብን ይመስለኛል። ማለት አንዳንድ ጊዜ ለምንሰራው ካምፓኒ የኛን ፖፑላሪቲ በመጠቀም ነው እነሱ ፌመስ ከሆነም በኋላ they don't care about us just ያንን አድቫንቴጅ ወስደው ነው ድርጅታቸውን ለማስተዋወቅ የሚፈልጉትና ይሄ ግራቀኝ ሳና የምንገባበት ነገር ከሆነ ብዙ ሰዎች ነው የሚጎዱት። ባለፈው ከዚህ ነገር ጋር የተገናኘ አንድ ጉዳይ ነበር ካስታውሳችሁና ስም ያላቸው ትልልቅ አርቲስቶች ወደው አሁን ራሳቸውን ለመከላከል የሚሄዱበት ርቀት ምናምንና እንደዚህ አይነት ነገሮች ዋጋ ያስከፍላሉ። እውነት ነው፣ ያሳዝናል በጣም። ለዚህ ነገር ሁሉ ምን አይነት አሰራር ከተለ እንዳለብን ማወቅ ያለብን ይመስለኛል። አሁን ለዛሬ የነበሩን ቪዲዮዎች እነኚህ ነበሩ። በጠቅላላ አመሰግናለሁ ስለነበራችሁ ቆይታ። ላይክ፣ ሰብስክራይብ፣ ሼር እንዳይረሳ። ሀሳባችሁን ደግሞ በኮሜንት ላይ ማስቀመጥ ትችላላችሁ። መሰራት ያለባቸውን ቪዲዮዎች ደግሞ ሜንሽን ማድረግ ትችላላችሁ። አመሰግናለሁ። እንቀጥላለን።